ይህ ርዕስ መጀመሪያ አሰልቺ ሊመስል ይችላል። ነገር ግን ነገሩ በውቅያኖስ ጥልቀት ውስጥ የተደበቀ የፕላኔታችን የነርቭ ስርዓት መሆኑ ስትረዱ ታሪክ ይቀየራል። ብዙዎች ሰዎች ስለ ኢንተርኔት ሲያስቡ ወደ አእምሯቸው የሚመጣው በጠፈር ውስጥ የሚንሳፈፍና ምድርን የሚዞሩ ሳተላይቶች ናቸው። የሳይንስ ፊልሞች እንዲህ ብለን እንድናስብ አድርገውናል። እውነታው ግን ከዚህ እጅግ የራቀና የበለጠ አስገራሚ ነው። ከ95% በላይ የሚሆነው የዓለም የኢንተርኔት ዝውውር በሳተላይት አይጓዝም። ይልቁንም ከሰው ፀጉር በሚቀጥኑ በውቅያኖስ ወለል ላይ በዝምታ በተዘረጉ የብርሃን ኩሮች ውስጥ ነው የሚያልፈው። ሰላም የጂ ፌኖሜናል። ዛሬ ስለ ኢንተርኔት ብዙ ያልተወሩና የተደበቁ ምስጢሮችን በዝርዝር እናያለን። ነገር ግን ለዚህ ቻናል ቤተሰብ የሆናችሁ ላይክ፣ ኮሜንት፣ ሼር አድርጉ። ነገር ግን ቤተሰቦች ያልሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ሼር እንዳትረሱ። ምድርን በሌሊት ከተፈርናችሁ እስኪ በአይነ ህሊናችሁ ተመልከቱ። የሚያብረቀርቁ ከተማችን ያታያላችሁ። አሁን ደግሞ በውቅያኖሶች ስር ያለ ሌላ የማይታመን ካርታ አስቡ። በመቶዎቹ የሚቆጠሩ የፋይበር ኦፕቲክ ኬብሎች በአህጉራት መካከል እንደ ደም ስር ተዘርግተዋል። እነዚህ ኬብሎች በውስጣቸው መረጃን የያዙ የብርሃን ምቶች ያጓጉዛሉ። ፋይበር ኦፕቲክስ የሚሰራው ሙሉ የውስጥ ብርሃን ነጸብራቅ ማለትም ቶታል ኢንተርናል ሪፍሌክሽን በሚባል ሳይንሳዊ መንገድ ነው። ብርሃን እጅግ ንጹህ በሆነ መስታወት ውስጥ እየተጋጨ በብርሃን ፍጥነት ይጓዛል። ለመጀመሪያ ጊዜ በአትላንቲክ ውቅያኖስ ስር የተዘረጋውን ኬብል በ1858 እንደ አውሮፓ አቆጣጠር ሲሆን የቴሌግራፍ መልእክት ያስተላልፍ ነበር። ነገር ግን ሳይበላሽ የቆየው ለጥቂት ሳምንታት ብቻ ነው። በወቅቱ ንግሥት ቪክቶሪያ ለፕሬዝዳንት ቡቻና የላኩት መልእክት ለመድረስ 16 ሰዓታት ወስደውን ነበር። ዛሬ ግን ያው መልእክት ከአንድ ሰከንድ ባነሰ ጊዜ ውስጥ ይደርሳል። በአሁኑ ሰዓት በአትላንቲክ ውቅያኖስ ስር በሰከንድ ትሪሊየን የሚቆጠሩ መረጃዎችን ማስተላለፍ የሚችሉ በደርዘን የሚቆጠሩ ኬብሎች አሉ። እሺ፣ አሁን ደግሞ እነዚህ ግዙፍ ኬብሎች እንዴት ይዘረጋሉ ብላችሁ ታስባላችሁ? ለዚህ ተብለው የተሰሩ መርከቦች ኬብሎችን በሺዎች ለሚቆጠሩ ኪሎሜትሮች ይዘረጋሉ። ኬብሎቹ ወደ የብስ አካባቢ ሲሆኑ ከመርከብ መልህቅና ከአሳ ማጥመጃ መረብ ለመከላከል እንደ አትክልት ውሃ ማጠጫ ቱቦ ወፈር ያሉና ጠንካራ ናቸው። ጥልቀት ወዳለው ውቅያኖስ ሲገቡ ግን የሰው ልጅ ንክኪ ስለሚቀንስ እየቀጠኑ ይሄዳሉ። ከዚህ በላይ አስገራሚ ነገር ግን እዚህ ጋር ነው። ሻርኮቹ የኢንተርኔት ኬብሎች ነክሰው ያውቃሉ ወይ? አዎ። በ1980ዎቹ እና 90ዎቹ አካባቢ ሻርኮች በኬብሎቹ በሚመጣው የኤሌክትሮማግኔቲክ ሞገድ ይሳቡ ነበር። የአሁኑ ዘመን ኬብሎች ጥሩ መከላከያ ቢኖራቸውም አንድ ሻርክ ኢንተርኔት ለመብላት ሞክሮ ነበር የሚለው ሐሳብ በራሱ ግጥም መሰል ስሜት አለው። ሆኖም ለኬብሎቹ ዋነኛ ስጋት ሻርኮች ሳይሆን ሰዎቹ ናቸው። አብዛኛዎቹ የኬብል መቋረጥ የሚከሰተው በአሳ ማጥመጃ መርከቦችና በመለህቆች አማካኝነት ነው። ለምሳሌ በ2008 በግብጽ የባህር ዳርቻ ላይ ኬብል በመቋረጡ በመካከለኛው ምስራቅና በህንድ የኢንተርኔት ፍጥነት እጅጉ ቀንሶ ነበር። የገንዘብ ገበያዎች፣ ንግዶችና መንግስታት መናጋት ተሰምታቸዋል። ጭራሽ ወደ ፖለቲካው ስንመጣ ደግሞ እንደ ትሬለር ፊልም ይጓጓል። እነዚህ ኬብሎች የአንድ ሀገር የጀርባ አጥንት ናቸው። ኬብሎቹ መሬት የሚረግጡባቸውን ጣቢያዎች የሚቆጣጠር አካል ትልቅ ስትራቴጂካዊ ኃይል አለው። የስለላ ድርጅቶች ይህንን ጠንቅቀው ያውቃሉ። በቅዝቃዜው ጦርነት ወቅት የአሜሪካ ባህር ኃይል ኦፕሬሽን ኢቪ ቤልስ በተባለ ምስጢራዊ ዘመቻ የሶቪየት ህብረትን የባህር ስር ኬብሎችን በመጥለፍ መረጃ ይሰልል ነበር። ዛሬ ደግሞ ሀገራት ስለ ኬብል ውድመት በእጅጉ ይሰጋሉ። ወደፊት የሚነሱ ግጭቶች በሚሳኤል ሳይሆን
በጨለማ ውስጥ እነዚህን ኬብሎች በዝምታ በመቁረጥ ሊጀምሩ እንደሚችሉ ባለሙያዎች ይናገራሉ። ፍንዳታ የለም፣ ዝምታ ብቻ። ዋና ኬብሎች ቢቆረጡም የዓለም የባንክ ስርዓት ይቆማል፣ የክላውድ አገልግሎቶች ይጠፋሉ፣ አጠቃላይ ክልሎች ከዲጂታል ዓለም ይገለላሉ። የዓለም ኢኮኖሚ የተጠለጠለው በዚህ የማይታይ የመስታወት ድር ላይ ነው። እንደ ጎግል፣ ሜታ ማለትም ፌስቡክ፣ ማይክሮሶፍት እና አማዞን ያሉ ግዙፍ ቴክኖሎጂስ ኩባንያዎች አሁን የራሳቸው የባህር ስር ኬብሎች እየዘረጉ ነው። ለምን? ቁጥጥርን፣ ፍጥነትና አስተማማኝነትን ለማግኘት። ከመከራየት ይልቅ የራስን አውራ ጎዳናን መገንባትን መርጠዋል። ፀሐይ በማትደርስበት የውሃ ጫና ሰረንጅ መርከቦችን በሚያደንቅበት 6000 ሜትር ጥልቀት ውስጥ እነዚህ ስስ የብርሃን ክሮች የተለያዩ ቪዲዮዎች፣ ሳይንሳዊ ምርምሮችን፣ የአደጋ ጊዜ ጥሪዎችን፣ የፍቅር ደብዳቤዎችና የገንዘብ ልውውጦችን ያጓጉዛሉ። ከዚህ ሁሉ የሚያስገርመው ግን ጨለማ ብርሃን ተሸክሞ መጓዙ ነው። ነገር ግን ኬብሉ ቢበጠስ ወይ ደግሞ ጉዳት ቢደርሰው እንዴት አድርገው ያስተካክሉታል ብላችሁ አስባችሁ ታውቃላችሁ? የሚገርመው እዚህ ላይ ነው። ኬብል መሃል ውስጥ ላይ ቢበጠስ ጥገና የሚካሄደው በባህሩ ወለል ላይ ሳይሆን መርከቦች በመንጥቆ የተበጠሰውን ኬብል ከ6000 ኪሎ ሜትር ጥልቀት ወደ ላይ ስበው በማውጣት መርከቧ ላይ ይጠግኑታል። ኬብሉ መልሰው ሲጥሉበት በትክክለኛ ቦታ ላይ እንዲያርፍ ማድረግ ትልቅ የምህንድስና ጥበብ የሚጠይቅ ስራ ነው።